ቢስሚላህ ሰላሙ አለይኩም ወራህመቱላሂ ወበረካቱ። ያው አብዛኞቻችሁ ታውቁኛላችሁ ላይብራሪ ላይ ኢንሻአላህ በተሰጠኝ ትንሽ ሰዓታት ውስጥ ስለ ላይብራሪያችን ኢንፎርሜሽን የምናገር ይሆናል። ኢንሻአላህ መጀመሪያ ይህ ላይብራሪ የተመሰረተው አሁን 4 ዓመታቱን እያስቆጠረ ነው። በአንድ ወጣት በአብደላ አየነው በሚባል አንድ ወጣት ነው ከ4 ዓመት በፊት ሐሳቡን አንስቶ አውጥቶ አውርዶ መጽሐፎችንም ከግለሰብም ከተቋማትም ሰብስቦ አስገባልን። በእኛ ስር ደግሞ እንዲቀጥል አድርጎታል። ሲቀጥል ደግሞ ስያሜው በይተል ሂክማ ለምን ተባለ? ይህን ስያሜ ወሰድነው በ800 ክፍለ ዘመን ባግዳድ ውስጥ አንድ ትልቅ ላይብራሪ ነበረ በይተል ሂክማ የሚባል ከ500 ሺህ በላይ መጽሐፎች ነበሩት። ለእስልምናም ደግሞ በአባስያው ዘመን ትልቅ አስተዋጽኦ ያደረጉበት ማዕከል ነበራቸው ላይብራሪ በይተል ሂክማ እና እኛም ትልቅ ዓላማን ሰንቀን የእነሱን መንገድ ተከትለን ኢንሻአላህ ለመንቀሳቀስ በይተል ሂክማ ብለነዋል። ኢንሻአላህ ያው ዋናው የሚገኝበት ቦታ ይታወቃል። ትልቁ መስጂድ ነው። አብዛኞቻችሁ ላታውቁት ትችላላችሁ። ትልቁ መስጂድ ነው ያለው። እዛ ውስጥም ከ500 በላይ መጽሐፎች አሉ አልহামዱሊላህ እስካሁን እና ወጣቱ ጋር አልহামዱሊላህ እየሰራን ነው በጣም ያለ ነው። ከሴቶችም ከወንዶችም ከሴቶች እየመጡ እየተዋሱ ነው እየወሰዱ ያሉት እና በዚህ ዓመት ውስጥ ቆጠራ አድርገን ነበረ ምን ያክል መጽሐፎች ተነበቡ በወንዱም በሴቱ 600 መጽሐፍ በላይ ወጥቶ ተነቧል አልহামዱሊላህ። ይህ ደግሞ አብዛኞቻችሁ እንደ ትንሽ ነገር እንዳታዩት እስልምና ስልጣኔያችን የመጣው በንባብ ነው። በምንባብ ውስጥ ትልቅ ቁርኝት ያላቸው ህብረተሰቦች ናቸው አሁን ላለንበት ህብረት አቋም ያደረሱን። አሁን ደግሞ ለዚህ ውድቀታችን የዳረገን ደግሞ ከንባብ በመራቃችን ነው እና ይሄን ደግሞ የሚመለከታችሁ አካላት የተማራችሁ ይሄን ወላሂ እንደ ትንሽ ነገር እንዳታዩት። እኛ ጋር ተነጋግረን ወጣቱ ጋር ላዛውንቱም ይሆናል ለመጽሐፍ አብረን ብንሰራ እና በጋራ ብንቀጥል የተሻለ ነው የሚሆነው። እዛ ላይ ብዙ መጽሐፎች አሉ፣ ኤክስትሪም ቡኮች አሉ የትምህርት አሁን አልহামዱሊላህ ተማሪ ተፈታኞች እያጠኑበት ነው ላይብራሪውን በብዛት እና ከሴቶችም ከወንዶችም እየመጣችሁ ማንበብ ትችላላችሁ። ታሪካችንን ማወቅ መገንዘብ አለብን ሁላችንም። ከዛሬ 2 ወር በፊት እዚህ አዳራሽ ላይ አንድ መጽሐፍ አስተዋውቀን ነበር የኔ ሚና የሚል። ይህም መጽሐፍ የተጻፈው እዛ አባል ባሉ ሰዎች ነው ከማንበብ ወደ መጽሐፍ የደረሱ እና ይሄ ነገር እንደ ትንሽ ነገር አይደለም የያዝ ነው። ሁላችሁም ደግሞ የማንበብ ግዴታ ነው። በቃ የቀራአን የተባልነው መጀመሪያ ማንበብ ነው ሌላ ስራ ከመጀመራችን በፊት እና ከሴቶችም ከወንዶችም ሁላችሁም ተበራታችሁ ይሄን ተቋም ይሄን የንባብ ማዕከል ማሳደግ ይጠበቅብናል። አንድ ጥናት ልናገርና እወርዳለሁ። በ2014 ኢትዮጵያ ውስጥ የተጠና ጥናት ነበረ። በጣም የሚገርመኝ ስለሆነ ነው የምነግራችሁ። የተነበቡ መጽሐፎች ሲካፈል ለአጠቃላይ ህዝቡ ለቶታል ፖፑሌሽን ተሰልቶ ነበር በ2014 የተነበቡ መጽሐፎች እና ስንት መጽሐፍ ያነበብን ይመስላችኋል ኢትዮጵያውያኖች? አንድ ሰው ጋር በአመት ውስጥ ተካፍሎ የደረሰበት ስንት መጽሐፍ ይመስላችኋል? ወላሂ በጣም ያፈርኩበት ነገር ነው። 6 ገጽ ብቻ ነው አመታዊ የነፍስ ወከፍ ንባባችን 6 ገጽ እና እያነበብን። ሰላም አለይኩም።